ይዟል። አይሾ ስፒድ ስክሪን ላይ እንደምታዩት በግብሩ አይሾ ስፒድ አለ ጋይስ። እዚህ ጋር ደግሞ እንደምታዩት ሁሉም ሰው ስልኩን አውጥቶ ነው የሚቀርጸውና በጣም ደስ ይላል። እቺ በሰባ አሌክስ ይላል። በስመ መኪና እያስጨፈሩ ጋይስ ጂቴ ነው። በስመ አብ ጋይስ ኧረ በለው ጋይስ እንዳይገጭም እንጂ ኧረ በስመ ኧረ ተመልሰናል። ለታሪክ ይላችሁ አይሾ ስፒድ እንደምታውቁት ኢትዮጵያ መጥቷል። አዲስ አበባ ላይ አሁን ያለው ፒያሳ የሚገኘው ስትሪሙን እያየነው ነበር። አሁን እኛ የምንገኘው ደግሞ መስቀል አደባባይ ነው እንደምታዩት። እንግዲህ እሱ ሲመራረሰኛ ያለው ከሱ እኩል መሄድ ይከብዳል። እሱ የት እንደጀመረ አላወቅንም እኛ እዛ ከሱ እኩል እሱ ያለበት ቦታ ሄደን መቅረስ ስላልቻለን አሁን ግን እኛ በመስቀል አደባባይ ነው የምንገኘው። ከካሜራ ጀርባ ፋሪስ አለ። እንግዲህ ያለው ነገር እናሳያችኋለን። ድባቡ ምን ይመስላል፣ ኢትዮጵያ እንዴት አድርጋ ነው ስፒድን የተቀበለችው የሚለውን ነገር አሳያችኋለሁ። ከቻልኩ ደግሞ አጠገቡ ሄጄ ፎቶ ለመነሳት እሞክራለሁ ማለት ነው። እያለችኋለሁ ማለት ነው። ሌትስ ጎ ጋይስ። ማይክ ወደቀ አለ። ይሰራል ጋይስ። እንደምታዩት ቲክቶከሮቹ እዚህ ጋር ናቸው። ማይኩን በእጄ ነው ያዝኩት። ያዛ ይላል። በስመ አብ ጋይስ እንደምታዩት ወደ መድረኩ ተጠግተናል። ጫፍ ላይ ያለ ነው። ከፊታችን አንድ ሶስት ምናምን አለ። እኛ እንደምታዩት እዚህ ጋር አለን። አምልጦ አልገባም። ጋይስ እንግዲህ ቲክቶከሮቹ እዚህ ጋር ናቸው እንደምታዩት። ይህም ሾው መግባት አይቻልም ምናምን ብለው እኛ ከህዝቡ ጋር ነው ያለው። እኛም ፌመስ እኮ ምን ሆኖ ረስተው ዲጄ እየሰራህ ነው። ዋው ደብሊው ብለናል። ያበረ ይታያል ጋይስ። እንግዲህ እንደምታዩት ይሄን ይመስላል ያለው ድባብ። አትግባ ከኋላም ስታዩት ከኋላ ላሳያችሁ እኔ ባላየውም እናንተ እንግዲህ አሌክስ ይላል። በስመ አረላሽ እንግዲህ ጋይስ እንደምታዩት ፋሪስ አለ። አሁን ተከስቷል። ላሳያችሁ ከፊት ያለው ነገር ቅድም አሳየቻችሁ ነበር። በጣም ግፊያ ስላለ ወጥተናል። እንግዲህ ህብረተሰቡ ይሄን ይመስላል። ቅድም ማይክ ወድቆ ነበር ግን ተርፏል። አልተበላሸም ብዬ ተስፋ አደርጋለሁ። ቤት ስገባ ነው እንደዚህ አይነት ነገር የሚታወቀኝ። እዚህ ኖርማል ነው። ብቻ እንግዲህ ያለው ድባብ ይሄን ይመስላል። አሪፍ ጊዜ እንደሚሆን ተስፋ አደርጋለሁ። ገና ስፒድ እየመጣ ነው። የት እንዳለ አናውቅም፣ ግን ብቻ ሲመጣ እናየዋለን። መግቢያ በሁለት በኩል ነው እንደምታውቁት፣ በዚህም በዛም መግባት ይቻላል። ቤቱ ጋር እንደሚገባ አይታወቅም። ብቻ እዚህ ጋር መሀል የሆነ ፕሮግራም ነገር እያዘጋጁ ነው። ላሳያችሁ። እያያችሁ ከሆነ ይታያል። እንደዚህ ብቻ ሰው በጣም ስለቆመ ከምንገፋፋ ካሜራችን ከሚሰበር ምናምን ነገር ወደ ኋላ ወጥተናል ማለት እንግዲህ ጋይሶች። አሁን አፕዴት አለን። አይሾ ስፒድ የሚገኘው ሳይንስ ሙዚየም ነው እንደምታዩት። ከዚህ ትንሽ ርቀት ነው። እንግዲህ ላሳያችሁ ዞር ዞር እያልኩኝ ያለው ነገር ድባቡን ላሳያችሁ። ሰው ተዘጋጅቶ እየጠበቀው ነው፣ እኛም እየጠበቀን ነው። ሰው ክብ ክብ ሰርቶ ላይቭ ስትሪሙን እያየ ነው። እንከታተሉ። በነገራችን ላይ ላይቭ ስትሪሙ ከ270 ሺህ በላይ ላይቭ እያዩ ይገኛሉ። እንግዲህ ላሳያችሁ ዞር ዞር ብዬ እንደምታዩት እዚህ ጋር ድባቡ ይሄን ይመስላል ጋይስ። እዚህ ጋርም ሰዎች ቁጭ ብለዋል ምናምን ነገር እዚህ ጋር ቆማሉ። ዋናው ፕሮግራሙ ያለው ባታ የሆነ
ምን እንደሆነ አላውቅም። ሊያስደንሱት ይሁን ሊያስጨፍሩት ይሁን አላውቅም። ስፖርት እንቅስቃሴ ምናምን ነገር እንደዛ ሊሰሩ ይሆናል ወይ አላውቅም። ብቻ ብዙ ሰው ነው ያለው እንደምታዩት። እዚህ ጋር ስኬት ምናምን የሚነዱ ሰዎች አሉ። ተማሪዎቹም በእንከነ ዩኒፎርማቸው መጥተዋል። በአበሻ ቀሚስ ምናምን ስኬት የሚያደርጉ ሰዎች አሉ ጋይስ እንደምታዩት። ብቻ ያለው ድባቡ ይሄን ይመስላል። በዚህ በኩልም በግራም በቀኝም መግቢያው በዚህ በኩል ነው። በዛ በኩልም በቀኝ በኩል መግቢያ አለ፣ በግራ በኩል መግቢያ አለ። ዋናው ፕሮግራሙ እንደምታዩት ጋይስ ዋናው ፕሮግራሙ ይሄን ይመስላል። እዚህ ጋር ነው ዋናው ሴሪሞኒ የሚካሄደው ማለት ነው። እንደምታዩት በጣም ተጨናንቆ ነው እንደምታዩት መንገዱ ያለው። ስለዚህ ጋይስ እሱ እንደነገርኳችሁ ወደ ከ270 ሺህ በላይ ላይቭ እየተከታተሉት ነው። እንግዲህ ግማሾች አብዛኛው ሰው ኢትዮጵያ ነው እያስባሉ። እንግዲህ ያለው ድባብ ይሄን ይመስላል። ወደዛ ጋር ደግሞ ሄጄ ላሳያችሁ። እንግዲህ ጋይስ አሁን ደግሞ የምታዩት በዚህ በኩል በቀኝ መግቢያ ያልኳችሁ ነበረ። አሁን ደግሞ በዚህ በኩል ያለውን ነገር ላሳያችሁ። ድባቡ ምን ይመስላል? ሰው እንዴት ነው ስፒድን ለመቀበል እየተዘጋጀ ያለው? በጣም እንግዲህ እንደምታውቁት ልጁ በጣም አዝናኝ ነው። ስንት ብዙ ሚሊዮኖችን የሚያዝናና ሰው ዓለም የሚመለከተው ሰው ነው። እንግዲህ በእኛ ሀገር ደግሞ ተገኝቶ ያለውን ነገር እናያለን ማለት ነው። ባህላችንን እናስታውቃለን። እሱ እንግዲህ እንግሊዘኛ ተናጋሪ ነው፣ እኛ ሀገር ደግሞ አማርኛ ነው። ስለዚህ እንዴት ነው ከኢትዮጵያውያን ጋር እንዴት ሊግባባ ይችላል የሚለውን ሪያክሽኑን አሳያችኋለሁ ማለት ነው። የምንገኘው በድጋሚ በመስቀል አደባባይ ዞር ዞር እያልኩኝ ድባቡን ላሳያችሁ ጋይስ። በዚህ በኩል አሳያችሁ። የሚገራርም ሰዎች አሉ እዚህ ጋር ቆመው እየጠበቁ ያሉ እሱ እስኪመጣ ድረስ ማለት ነው። በዚህ በኩል ደግሞ እንደምታዩት ፀሐዩ ትንሽ ከበድ ስለሚል ጋይስ ሰዎች ቁጭ ብለዋል፣ እረፍት እያደረጉ ነው። አይሾ ስፒድ ስክሪን ላይ እንደምታዩት በግብሩ አይሾ ስፒድ አለ ጋይስ። እዚህ ጋር ደግሞ እንደምታዩት ሁሉም ሰው ስልኩን አውጥቶ ነው የሚቀርጸው እና በጣም ደስ ይላል ያለው ድባብ። እንግዲህ እኛም ዞር ዞር ብለን እያሳየናችሁ ነው ብዬ ተስፋ አደርጋለሁ። ትላ እንግዲህ አይሾ ስፒድ በጣም የሚያዝናና ሰው ነው፣ የሚመች ሰው ነው። በጣም ብዙዎችን የሚያዝናና የሚያስቅ መደበሪያችን ነውና በጣም ዊላቭ ሂም እንወደዋለን። እኛም እድሉ ካገኘን ቀረብ ብዬ ያለውን ነገር አሳያችኋለሁ። ምናልባት እሱ ጋር ሄጄ ፎቶ መነሳት ወይም ማውራት የምችል ከሆነ እንግዲህ ጋይስ የማሳያችሁ ይሆናል ማለት ነው። እስከ መጨረሻው ተከታተሉ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ማድረጋችሁ እንዳይረሳ። ሌትስ ጎ ስዕል ስለው ሊሰጡት ነው። እስቲ እኔው ስዕሉ ምን እንደሚመስል አሳያቸው። በዛ በኩል እስቲ ቪዲዮን እኔው እስቲ ብራዘር እናት አሳያችሁ እስቲ አንድ የኔንም እሺ እንግዲህ ጋይስ እንደምታዩት ለአይሾ ስፒድ ስዕል ስለውለታል። ያበደ ስዕል በጣም ነው የሚያምረው። በለወሬላስ እቺ በሰባ ዝም ብዬ እኔ ይዤው ፎቶ ይዤው አንዴ ችግር የለውም ይዣት ብነሳ ግቢና አብረሻቸው። እንግዲህ ጋይስ አይ vlog እንግዲህ ጋይስ እንደምታዩት ይሄኛውን ስዕል የሳለው እሱ ነውና እስቲ ስለ ስዕሉና ስምህን ራስ ነው። ስሜ ልጅ አርት ይባላል። ሃይፐርሊስቲክ ሳሊ ነኝ። እንግዲህ ለአይሾ ስፒድ እንድትል ስራ ሰርተናል። ዛሬ እንግዲህ እንሰጣለን ብለን እናስበናል። እንግዲህ አንድ ላይ በትብብር ካረግን እናገኘዋለን ማለት ነው። በጣም ያበረ ነው። እግዚአብሔርን ጽድት ያለ ስዕል ነው። እስቲ ይሄኛውን ደግሞ ላሳያችሁ ጋይስ። እዚህ ጋር ያለው ስምምና ራስን አስቱ አቤል አርት ይባላል። ሶ ለአይሾ ስፒድ የሰራው ስራ በጣም እግዚአብሔርን ጋይስ እንዲህ ይሌለ በጣም ያበረ ስራ ነው። እንግዲህ በዚህ አጋጣሚ እኛን ባህላችንን ምናምን ስላስተዋወቃችሁ በጣም እናመሰግናለን። ቴንኪው ብለናል። ቴንኪው ብራዘር ቴንኪው ብለናል። እንግዲህ ጋይስ አሁንም ዞር ዞር እያለን ያለውን ድባብ አሳያችኋለሁ ማለት ነው። ተከታተሉ። እዚህ ጋር እንደምታዩት ስዕል ይገራረም ሁለት ስዕሎች ተስሎ አይተናል።
ቀጣይ ደግሞ አይታወቅም ሌሎቹ ምን አይነት ሰር ይዘው እንደሚመጡ ወይ ምን አይነት ነገር ይዘው እንደሚመጡ አይታወቅም። እዛው ላይቭ ስትሪም ያደረግበት ያለበት ቦታ ሄደን ባሳያችሁ ጸደይ ነበር፣ ግን የቱ ጋር እንዳለ እና አይመችም ያው መኪና ምናምን ስላልያዘ። ስለዚህ ተከታተሉ፣ ሌትስ ጎ። እዚህ ጋር እንደምታዩት ሁለት ስሎች ይታዩናል። ማየት ከቻልን ካሳዩን እናያለን ማለት ነው። አሁን ሰው እየሞላ ነው ጋይስ። ቅድም እንደዚህ አልነበረም፣ ትንሽ ነበረ። አሁን ትንሽ ሰዎቹ ብዙ ሰው እየመጣ ነው እንደምታዩት። እንግዲህ ቭሎጉ በጣም ረጅም ነው የሚሆንባችሁ፣ ያው ስትሪመር ስለሆነ ያለውን ነገር በደንብ ማሳየት አለብን ጋይስ። በጣም ብዙ ሰው እየመጣ ነው እንደምታዩት። እዛ ጋር ፕሮግራም ይዘጋጃል ብያችኋለሁ። አዲስ ነገር ካለ ጋይስ አፕዴት አደርጋችኋለሁ ማለት ነው። ተከታተሉ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ይመቻችሁ። ተማሪ ናችሁ እንዴ? እኔ ታውቃለሁ ሌላ ነገር መስሎኛል፣ የሆነ ሴሌብሬት እና ሊያደርጉ መስሎኛል። ለካ ተማሪዎች ናቸው። ምንድን ነው ጋይስ እንደምታዩት በዩኒፎርም ይሁን አይታወቅም። እንደምታዩት በዩኒፎርም ነው የመጡት ጋይስ። ብቻ አዳዲስ ነገሮች እያየን ነው ጋይስ። በቃ ጋይስ እንደምታዩት አዶናይ እዚህ ጋር እኛም አለ ትችላለህ የማይሽ ብለናል አዶናይ። ጋይስ እዚህ ጋር እንደምታዩት ላይቭ ላይ ወደዚህ እየመጣ ነው በእግሩ። ቅድም አልፎ ነበረ፣ አሁን ግን ወደ እንደምታዩት በእግሩ እየተራመደ ወደዚህ እየመጣ ነው። መግቢያው በዚህ በኩል ነው ብለን ስንጠብቅ ብቻ በሌላ ቦታ እንዳይገቡ እንጂ እስቲ ከኋላ ምን እየተፈጠረ ጋይስ? ከኋላ እያያችሁት ነው። ጋይስ እየመጣ ነው። ምን በጣም ሰስፔንስ አድርጎታል። ማለቅ አንድ ሰው ጋይስ ወደዚህ እየገባ ነው። እየመጣለ ወደዚህ ጋይስ ወጥቷል። ያውና እንደምታዩት ወይኔ በዛኛው አረጉት፣ በዛኛው ሄዱ ጋይስ እንደምታዩት መድረክ ላይ ወጥቷል። አረ ዛፎቹ ምንም ሊያስቀርጹን አልቻሉም። እስማ አረ አባከረና ውጭኑታ ውጭኑ ጋይስ እንደምታዩት በጣም ሩቅ ነው ያለው። ምንም ሊታይ እዚህ ነው ስፔሊንግ። አይ ምናሴ አይ ጻፍሽ ጀማሪ ነው። ሰብስክራይበር ቴንክ ዩ አረ እንዴት ነው በዛ አይነት ታረፊ ለፊት እንዳገኝ ጋይስ። እዚህ ጋር ሁለት ሰው ሰብስክራይብ አስደረኩ። ላሳያችሁ ዞር ብዬ ወጥቷል እሱ ከእንትና እኛ ሮጥ ብለን አሪፍ ፉቴጅ ያዝላችሁ ለእናንተ። ማይኬ ራሱ እንደወጥ ጋይስ ይኸውና እንደምታዩት ኧረ በለው እዚህም ያስጨንቃል። ፊት ለፊቱ በዚህ በኩል ነው ጋይስ። አግኝተነዋል። ማይኩ ተጋፎ ነው የቀረስ ያለት ስፒድን አግኝተነዋል። ያው ጋይስ እንደምታዩት አይሾ ስፒድ
እዛ ጋር ነው ጋይስ፣ እኔም እዚህ ጋር ነኝ አለን። በጣም ብዙ ሰው ነው ያለው፣ መቅረጽ አይቻልም፣ ግን እንደምን ብዬ ቀረጽኩላችሁ። ይኸውላችሁ ጋይስ ጋይስ በለው ወሶን አለቀ ይላል። ስፒድን አግኝተነዋል። ወደዚህ ቢዞር ነው ምርጥ ነው። ፈርቷል። የሌለ ሰው ያስጨነቀው ነው። በጣም ብዙ ሰው ያለው እንደምታዩት በሰላም ሄደ ጋይስ ሄደ። ተጨነቀ በጣም ጋይስ ሄዷል። ስፒድ ላሳያችሁ። ሰው እየተከተሉ ለኢየሱስ ዲዝል መንገድ ተዘግቶ ምናምን መኪና ተዘግቶ ምናምን ጋይስ በኋላም እንደዚህ እንደምታዩት ይሄን ይመስላል። ከፊት ለፊትም ይሄን ይመስላል። ሰው በጣም የሬዝ ግፊያ ትጠላላችሁ ነው ብላችሁ በስማ ወረዛ አሁን አሁን ግዴታ ላይ እንትኑ ማየት አለብን። ላይቭ ማየት አለብን። የት እንደሄደ ጋይስ በዚህ ወደ ቀኝ ነው ወደ ግራ ወደ ቀኝ ነው የታጠፉ። በስማ ጋድ ዲ ስፒድ ኢሜል ተጽዕኖ አድርጓል ብላል። ጋድ ይሄ ቪዲዮ በቃ ሌላ ታሪክ ያበደ ነው የሚሆነው ጋይስ። እንግዲህ አሁንም ክሎዝ ቀርበን ለመቅረጽ እንሞክራለን። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳይረሳ። እዚህ ጋር ፋሪስ አለ፣ እኔም አለው። መኪና እያስጨፈሩ ነው ጋይስ። ጂቴ ነው። በስመ አብ ጋይስ ኧረ በለው ጋይስ እንዳይገጭም እንጂ ኧረ በስመ አብ ድብልቅልቁ ወጥቷል ይላል። በረላስ ጎምቦ በረላ በረዴ ተበጠበጠ ነው የምላችሁ። በስመ አብ በስመ አብ በረ በስመ አብ እድ አረጭስ ጋድ እድ አረጋይስ እዲ እሺ ነው ጋይስ። እንደምታዩት መስቀል አደባባይ ተቀውጧል ነው የምላችሁ። ኧረ በስመ አብ እዩት። አይሱስ ስፒድ የሰራው ስራ በስመ አብ። እንደዚህ አይነት ሞመንት አይደገም ጋይስ። ያመለጣችሁ እንግዲህ ምንም ማድረግ አይቻልም። ላሳያችሁ ይችላል። እንዲህ ሰው ግን ምንድነው
ቢገጩስ? ፖሊስ መጣ ጋይስ። ሰክስ ምናምን አሉ። በስመ አብ ጋይስ፣ ከባድ ሲቹዌሽን አዲስ አበባ ውስጥ እየተፈጠረ ያለው ከባድ ሲቹዌሽን እዛ ነው። እንግዲህ ጋይስ እንደምታዩት እዚህ ጋር ነው ያለ ነው። እንደምታዩት ንግድ ባንክ መጨረሻ ፎቅ ላይ ወጥቶ እየበላ ነው ምናምን ነገር እና እኛ እዚህ ጋር ቆመናል። ሲወጣ ላሳያችሁ ያለውን ድባብ፣ እዚህ ጋር ያለውን ድባብ ላሳያችሁ። ሰው ከመስቀል አደባባይ እዚህ ድረስ ተከትሎ መጥቶ ማለት ነው ጋይስ። በስማ ያው ገና ሰው ራሱ እየመጣ ነው። እንግዲህ ሲወጣ ለመቅረጽ እሞክራለሁ። ያለውን ነገር አሳያችኋለሁ። ዙም አድርጌ ላሳያችሁ። መኪኖቹ ምናምን እዚህ ጋር ናቸው እንደምታዩት። አሎ አረላ ና እና እስቲ ያፋርሽ በድፍረት ነው። እንግዲህ ጋይስ ያለውን ነገር እንቀርጻለን። አንድ ዩቲዩበር አግኝተናል ከፊት ለፊት ያለ ዩቲዩበር ነው እሱም ጋይስ አብረን እየቀረጽን ነው። እዚህ ጋር ትንሽ ወከባ ነገር አለ፣ እሱን እናስገባለን። ያበረ ነው ስማ ጋይስ። እንደምታዩት እየወረደ ነው፣ ሊፍት ውስጥ ላለው እንደምታዩት ጋይስ ሊወርጣ ነው። እኛ እንግዲህ ሲወጣ አይተነው አሪፍ ሎኬሽን ከሆነ እንቀጥላለን፣ ካልሆነ ደግሞ እንሄዳለን። ስለመሸ እንደምታዩት መሽቷል። አይሾስ ፒት ልጅስ አለ ሲወጣ የሚጠብቁ ያያችሁ በስመ አብ ህዝብ ትጠራላችሁ። ወጣ ጋይስ ምንም አይታየኝ። በስመ አብ እንዲህ ጋይስ እስቲ ከላይ ቢወጣ አሪፍ ነው። ቴሌ ዙም አድርገን እንደዚህ ያዘት ይኸውልህ። እሱ መጨረሻ አድርገውና ዙሙ መጨረሻ ቴሌ እንዴት አላረካትም አንተ? ምኑ እቺ ኦኬ። አይ ዙም አላረኩም አይደለም። ቴሌ እንትን አላት፣ ቴሌ ዙም አላት። ዙም እያየሁ ነው ልዩነቱ። ባይሆን የቪዲዮ መዝጋይ ይሄ ጋይስ እንግዲህ እንደምታዩት እየወጣ ነው። በመኪና ውስጥ ጣለ። ሄደ ጋይስ እንደምታዩት አለ ሄደ። እንጠብቀን። ለዚህ ነው ህይወት ማለት ነው። በቃ የኛው እናበረታታ። እዛለ የኛው አብሮ ነው እኮ። ኧረ በቃኝ ጋይስ እንደምታዩት አልፎ ነው ይባል። ስለዚህ የዛሬ ቪዲዮችን አይተን ይመስላል። ሌላ ሀገርና ሌላ ቦታ ሌላ ከተማ ከሄደ እንቀጥላለን። አዲስ የተዋወቀው ዩቲዩበራችን አረግ ሰብስክራይብ ያረጋችሁ ግፌው ሊጀምር ነው ጋይስ። እንግዲህ ዛሬ ቪዲዮችን አይተን ይመስላል። በሌላ ቪዲዮ እንገናኛለን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ይመቻችሁ።